ፍት ካጣደ በአንድ መቅደስ አንቀድስም፣ በቤተክርስቲያን አንኖርም፣ አናስገባም ብለን ከለከልናቸው። የሁለቱንም መንግስት የሚያስጨንቅ ጉዳይ ተደርጎ ይታሰባል። የቤተ ክህነቱም የቤተ መንግስቱም እሸቱ አባቶች ሲያቀምሱት መራራ በመሆን ትንሽ ሰቀቅ ሲል በሹመቱም በጵጵስናውም በመምህራንም ደረጃ የተቀመጡ አሉ። ሀገር ያናጋል። በጥይት የሞቱ አሉ፣ በከዘራ የሞቱ አሉ። ይህን ሁሉ መከራ ተቀብለን ጠብቀን እኛ ቦታችን ያቆየነው በፍጹም አንሰጥማል። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአትም ነው። ዋልድባ ውስጥ ከአንድ ታቦት በቀር አይፈቀድም። ቤተ ጣማና ቤተ ሚናስ በአንድ ታቦት የምንገለገልበት ምክንያቱም እሱ ነው። እመቤታችን ከሰማይ የወረደች እንጂ ከምድር የተፈጠረች አይደለም የሚል መጽሐፍ ደግሞ አርያማዊት እንጂ ምድራዊት አለሽ የሚል መጽሐፍ ደግሞ አገኘን። እንደገና አብ ራሱን የቻለ አምላክ ነው፣ ወልድ ራሱን የቻለ አምላክ ነው፣ መንፈስ ቅዱስም ራሱን የቻለ አምላክ ነው የሚል እሳቤን የያዘ አስተምሮ ቤተ ክህነቱ ዋልድባን እንደ ዋልድባ እንደ ገዳም በማን በኩል በማን አበምኔት በኩል ነው የሚያውቀው? ምሕረት አውርድ፣ የተሳሳተውን መልስ ለንጸልይ ያለን እንጂ ሰው ግደልን ብለን አንጸልይ። ዋልድባ ገዳም በጣም ሰፊ ነው። ያ ሁሉ እህል አይሻገርበትም ብሎ አጥሮ ከማስቀመጥ ቢለማና ገዳሙም ራሱን ቢችል ሰውስ ቢያበላ ምን አለበት? በቤተ መንግስትም የተመለሱበት ሁኔታ ነበር። ስውራን አባቶች ግን ገብተው መልእክቱን አስተላልፈው ይሄን ተላልፋችሁ እንዲህ የምታደርጉ ከሆነ ግን የእግዚአብሔር ቁጣ በአምስት አቦናቸው በሰባት ስላሴ በስድስት ማናቸው? ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ፣ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ። ሲምባ ትራቨል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ፣ ሐምሌ 8 መመለሻ 0988 38 38 38 0953 44 40 00 ሲምባ ትራቨል እንደ ታዛዥ ልጆ